ደህና ነኝማ። እንዴት ነሽ? እማ ልጅ እኮ በጭቃ ጠፍጥፈን የምንሰራው ነገር አይደለም አይደል እንዴ? ታዲያ እኔስ አይኔን በአይኔ ማየት ጠልቼ ነው እማ? እኮ አሁን አይደለም ጊዜው እኮ ነው ያልኩት እኔ። እማ ግን ለምንድን ነው የምታስጨንቂኝ? ለምንድን ነው የማትረጂኝ? ሌላውን ተይውሽ፣ ሳንጋባ ነው የምንወልደው? አንወልድም ማለት እኮ እሷ ፈቃደኛ አይደለች ማለት አይደለም። ኧረ እማዬ በእናትሽ ለመረዳት ሞክሪ። እሷ አይደለችም ምክንያቷ። እሺ እኮ ይገባኛል እኮ እኔንም ተረጅኛል እናቴ እኮ እኔም እኮ ፈልገዋለሁ እኮ እግዚአብሔር ያውቃል እሱ እናቴ። እሺ ምን ላድርግሽ ንገሪኝ። እንደዚህ አድርግኝ ምን ላድርግ? በቃ እኔ ነኝ አሁን መውለድ የማልፈልገው እሱ አይደለችም። እሺ እማዬ በቃ በኋላ እደውልልሻለሁ። በእኔ ምክንያት ነው አይደል የምትናደደው? አይደለም ሩዬ። ናው በጧቱ አትዋሸኝ። ምን እንደወራ ሰምቻለሁ። በቃ ከኋላ የሆነሽ ሚስጥር መስማት ጀመርሻ? አይ ነው ታረሳሳኝ አትሞክር። ቤተሰቦችን እኮ የምትዋሻቸው አሁን ባለውበት ሁኔታ መውለድ ስለማልችል ነው አይደል? ሩዬ እንደዚህ አይነት የጅል ሀሳብማ ማሰብ የለብሽም። አንዴ እኮ ሲጀምር አሁን ላይ መውለድ አልፈልግም። ተው ናሆሜ፣ ሁሉንም ልቤ እያወቀው አትዋሸኝ። እውነቴን እኮ ደግሞ ልሽ ማን ያውቃል፣ እሱ ደግነትሽና የዋህነትሽን አይቶ ልጅ ይሰጠን ይሆናል። ይቅርታሽ። እንዴ ለምን ነው ይቅርታ የምትይኝ? የቤተሰቦችን ፍቃድ እንዳታሟላን ያጎደልኩ። ምሩ ቆይ ስንት ጊዜ ነው ስለዚህ ነገር ያወራ ነው እንዴ? የሰው ልጅ ሆኖ እኮ ሙሉ የለም አይደል እንዴ? ሁሉም ሰው እኮ ጎደሎ ነው። እኔ ግን ነኝ። እኔ የማውቀው ሰው ሌላ ሰውን ዝቅ ዝቅ ሲያደርግ ነው። አንቺ ለምን በዚህ ልክ ራስሽን ዝቅ እያደረግሽ እንዳለሽ ምንም እየገባኝ አይደለም ምሩ። እሺ ምን ውሸት ነው? ምሩ በቃ ፈጣሪ በሰጠሽ ነገር አመስግኝ። ይኸውልሽ አንቺ በጣም ቆንጆ ነሽ፣ መልካም ሴት ነሽ፣ አስተዋይ ሴት ነሽ። አንቺ እንደምትፈልጊው ባይሆንም በቃ እኔ ያለሁልሽ ምሩዬ፣ ደስተኛ አድርጌ ያኖርሻለሁ። እሺ አትጨነቂብኝ። አንተም ማለት እኔ የሳቄ ምንጭ፣ ደስታዬ፣ ማመስገኛዬ ነህ እኮ። እና እኔና አንቺን አንድ ያደረገ አምላክ ብንለምነው ብንጸልይ ልጅ አይሰጠንም? ፍጥረት አይሰጠንም? እሱማ እሱ ከፈቀደ ምን ይሳነዋል ብለህ ነው። በቃ ይህን ነገር ሁለተኛ እንዳትይኝ። እግዚአብሔር ከፈቀደ እኮ ይኸውልሽ አርጅተሽ በ90 ዓመትሽ ራሱ ልትወልጂ ትችያለሽ። እሺ እኔ ባለ በቃ እኔም ወዳትና ማቃት ይችን ተስፈኛዋና ምስኪኗን ምሩ ነው። እሺ የኔ ቆንጆ በጣም ነው የምጠላሽ። እኔም በጣም ነው የምታስጠላኝ። ስልክ ማነው? ምንድነው? ማነው? አባዬ ነው። አንቺ አንዴ ዘጋቱልኝ። ዘጋ። በቃ መልሰሽ ደውይላቸው። በዚህ ሰዓት መቼ የሚሆን ነገር ፈልገው ነው የሚሆነው። እሺ እደውላለሁ። ምንም አይነት ድምፅ እንዳታወጣ እሺ? ድምፅማ አወጣለሁ እንጂ ልጃቸው ከምን አይነት ሰው ጋር እንዳደረችማ ማወቅ አለባቸው። ኧረ ኪራ ሄሎ አባ እንዴት ነህ? እኔ ደህና ነኝ። ምን ነው በጠዋቱ? ደህና ነኝ አባ። እኔም እኮ ናፍቀኸኛል።
ምን እዚህ እኮ ስራው አላደርስ ብሎኝ ነው ማለቴ ትምህርቱ። እሺ አባ እሺ እደውላለሁ በቃ እሺ ቻው። ልጅ በቃ ከኔ ጋር ስተኝ ልብሽ ትፍት ነው የሚለው አላውቅም፣ ግን አባቴ የሆነ ነገር ውስጥ እየተሰማው ነው መሰለኝ። ስደሰትም ስከፋም ይደውልልኛል። እንዴት አይሰማቸው? አባትሽ አይደሉ? እሱስ ልክ ነህ። በቃ የደረት ተመቸሻ? አንዳንዴ ቁፍራሹ ላይ ይተኛል። አንተ ነዋ። እና እኔ ምን ላድርግ እንዴ? በአንዱ ብቻ በኩል እየተኛሽ እኮ ደረቴን አጎደጎድሽ። እንደውም ከአሁን በኋላ ርቀቴን ጠብቄ ነው ሽምታኝ። ወዴት? ክፉ ልማድ ካስለመዱ በኋላማ ንቅንቅ የለም። ሄሎ ማዬ፣ እንዴት ነሽ? እኔ ጋር ሁሉም ሰላም ነው፣ ጤናዬም ደህና ነኝ። አረ ምንም። ድምጼ ምን ሆነ? እንዲሁ ዝም ብዬ ደብሮኝ ነው። በቃ አለ አይደል ጎዶሎነት ተሰማኝ። እማ እኔ ለሰው ልጅ ደስታ መሆን አልችልም። አለ አይደል በቃ ኧረ አላለቅስም፣ ግን እኔ እንጃማ ሰሞኑን በጣም እየከፋኝ ነው። ምንም አላመመኝም። ኧረ አረማ ወይ ካልሆነ እመጣለሁ። አይ እነ ኪራ ምንም አላደረጉኝም። አይማ ደውለሽ ለኪራ ምንም እንዳትዩ እሺ? ደውልሻለሁ። ማማ ምንድነው እንደዚህ አጣድፈጠራኝ? ምንም እባክህ ከቤት መውጣት ፈልጌ ነው። ላስ እንደዛ እንዳራስ ከቤት አልወጣም ያልክ ልጅ ዛሬ ምን ተገኘ? አንዳንዴ እኮ አየር መቀበል ያስፈልጋል። ኧረ በእናትህ ፍታ አንተ። እኔ እኮ ኪራን የምንሰክሰኝ ነው። እባክህ እማዬ ናት። አለምዬ ምን ሆነች? እሷ ምን ትሆናለች? እኔ ልጅ አምጣ እያለች እየጨቀጨቀች ነው እንጂ እንዴ። እና ራስን ሻብል ላይ ይዘህላት ሂድ። አንተ ራስህ እኮ እንደ ፍሬ ልጅ አንተ ትቀልዳለህ እንዴ በዚህ ሰዓት? በእግዚአብሔር እና ሁለተኛ ወሬ ብክሬ እንኳን ሳከፍልኝ ስትባል ምን ልበል? እኔንስ የሚገርመኝ እሷ አይደለ ደግሞ ምሩንም እንደዛ ሳትላት አትቀርም ወይ? ካልሆነ በቃ ምሩ እንደሚያማትና በዚህ ሁኔታ ለመውለድ መሞከር ደግሞ ለህይወቱ አስጊ እንደሆነ ነገራታ። እንደዛማ ይሆን እና እስከ መቼ ልደብቅ ነው? አላቅም። ግን ምሩ ጠዋት ሳውራ ሰምታ የሌለን የደበራት። እንዴት አይደብራትም? አሁን በእኔ ምክንያት ነው ብላ ማሰቧ እኮ አይቀርም። እኔ አላስጨነቃትም ብዬ ነው እንጂ በደንብ ነው የደበራት። ፊቷ ላይ በጣም ያስታውቅባታል ታውቃለህ። አይዞህ በቃ ሁሉም ያልፋል። በበር ነው የሚያልፈው። ግን ግድ የለም በቃ ሂጅ እንግዲህ ማዘር እንገዛገዛታለሁ። ምን አደርጋለሁ እንግዲህ። በቃ አስፈላጊ ከሆነም አብረን እንሄዳለን። ምን ሽማግሌ ሆነች ማለት ነው? መቼም ከአንተ በላይ እንደምትሰማኝ ታውቃለህ። ሰው መስላት እኮ። ኧረ እንደዛ ነው የሚሰማህ? ናሻውን ውጣ። በቃ ምሩ ምን ሆነሽ ነው? እንደዛማ አትበይ። ገና ያልጠገብነው ፍቅራችን እንደዚህ አይነት ነገር ሲያጋጥመው ምን ልበል? እና አሁንም ቢሆን እኮ አሁን ምንም አላለም። ደግሞ እሱ ባንቺ ከምንም ነገር በላይ ደስተኛ ነው። ጽናት የገባችበት አጣብቂኝ ዛሬ ገና ነው የገባኝ። ቆይ ምኑን ከምኑ ነው መቀላቂው? ያኔ ሁሉም ነገር አይገባሽም ስትለኝ
አልሰማትም ነበር። ምኑ ቤተሰቡንና ኪራን ላለመለያየት ጣረች። እኛ ግን ፈርደንባት ነበር። ምኑ? ይሄ እኮ በንግግር መፍታት የሚቻል ችግር ነው። ደግሞ ናሆሜስ ቢሆን ቤተሰቦቹን ማሳመን የሚከብደው ይመስልሻል? አይሰኒ፣ የናሆሜ እናት እኮ እንዴት ለልጅ ልጇ እንደምትጓጓ ስላላይሻት ነው። ሁሉም እናቶች እኮ የልጅ ልጆቻቸውን ለማየት ይጓጓሉ። እኔ እንጃ፣ የናሆሜ እናት ግን ይለያል። ጨነቀኝ እኮ። ምን ልበልሽ? አሁን እንዴት ነው የልጅሽ እጮኛ የልብ ታማሚ ናት ተብሎ የሚነገራት? ምሩ፣ ምናልባት ነገሮች እኮ እኛ እንዳሰብናቸው ከባድ ላይሆኑ ይችላሉ። እሺ እንዴት ይቀላል? እስኪ ንገሪ። ደግሞ በፍቅር አሸናፊነት ካመንን ሁሉም ነገር ቀላል ነው። እኔማ ወይ ብን ብዬ እናቴ ጋር ልሂድ እንዴ? የት ነው የምትሄጂው? ሐዋሳ ነው። እመኚኝ፣ እንደዚህ አይነት የቂል ውሳኔ የወሰንሽ ቀን ነው ናሆሜንም ሆነ ቤተሰቦችን የምጎጁ። እና ምን ላድርግ? ጨነቀኝ እኮ ምሩ። በቃ እንደዚህ እየሆንሽ ናሆምን አታስከፊው። የሚመጣውን ሁሉ ነገር በቃ ከፈጣሪ ጋር ሆነሽ መቀበል ነው። እሱማ ሌላ ምን አማራጭ አለኝ? በቃ ጠንካራ ሴት መሆን አለብሽ። እሺ እስኪ ሞክራለሁ አይደለም? ወይማ ደህና ነኝ። እኔ ምን ሆናለሁ ብለሽ ነው? እንዴት ነሽ? ምኑን? አዎማ፣ አባዬ ትንሽ እጁን ተጎድቶ ነበር። ማን ነገረሽ? ኧረ አይደለምማ፣ አባዬ እራሱ እኮ ነው ትጨነቃለች አትንገራት ያለኝ። እንዴ በህመሜ ላይ ማለት አሞሻል እንዴ? አስደነገጥሽኝ እኮማ። እና አሁን አያቴ እንዴት ናት? ምንም ለውጥ የላትም? እንግዲህ እሱ ፈጣሪ ማራት ማየ ምን ይባላል። አይዞሽ በቃ እሺ፣ እደውልልሻለሁ። እሺ ቻው። አይማ ካለፈ በኋላ ሰምተሽ እንደዚህ ሆንሽ። በሰዓቱ ብትሰሚማ እየከነፍሽ ነበር የምትመጪው። እስኪ ጽናት እንደሞላ ዝጋት። በቃ አንቺ ልጅ ኪችን መዋል ልመደብሽ ነው። እኔ እኮ ሳሎን ሶፋ ላይ ተኝተህ ሳይ ከምቀሰቀሰ ብዬ እኔማ ተኝቼ ነበር ስልክ ቀሰቀሰኝ እንጂ። እሰይ ትንሽ ብትቆይ ኖሮ እኮ እኔ ነበርኩ የምቀሰቅስ። ዝም በይ እባክሽ፣ የማያስችልሽን ነገር አታውሪ። እንዴት ማለት? ለምንድን ነው የማያስችለኝ? ቢያስችልሽማ ያየሽኝ ሳትቀሰቅሽኝ ነበር። እኔ እኮ በደንብ እስኪወስድ ነበር ስጠብቅ ነበር፣ ግን ስልኩ ቀደም። አማትሽ ነበረች የደወለችው። ማን? እቴቴ ናት እንዴ? እና ሌላ አማት አለሽ እንዴ? እና ምን አለች? እኔማ ስለ አንቺ እየነገርኳት ነበር። አታረገውም ኪራ? ብታይ እንዴት ደስ እንዳላት። አትዋሸኝ ኪራ። ምን አልካት? አውቄ ነው እባክሽ። ስለ አባይ እጅ መጎዳት ሰምታ ለምን እንዳልነገርኳት የተቆጣችኝ ነበር። እሰይ። እንዴ ስለተቆጣው ነው ሰው የምትይ? እንደውም ስትመጣ ራሱ በርበሬ አዘጋጅቼ ነው የምጠብቃት በደንብ እንድታጥንልኝ። ልብሽ ከጨከነልሽ አርጊው። ሙዛዛ። አሁን አራበም? እሺ አንቺ ካጎረሽኝ ይበላል። ወይ ምንድን ነው እሱ? የእኛ ቤት ቤቢ። ዋ እኔ ጻንኝ እንዴ? ሀዎ ምን ይቀርሃል? አጉርሽኝ ትላለ፣ እቀፊኝ ትላለ፣ ጸጉሬ እንዳብሽኝ ትላለ። እሺ ምን ቀረ? የቀረኝን ነገር ስነግርሽ ግን እንዳትጮይ። ማን ነው የሚጮህ? ኧረ አልጮህም። ምንድን ነው ንገረኝ። ጡጦና ተፈጥሯዊ ወተት። አንተ ይሄ እብድ የሆነ ልጅ እንደው ምን ይሻለዋል?
ተነሳሽ? ምን ሆነሽ ትንሽ? ምንም ትንሽ እኮ ደብሮኝ። ኧረ እና ሌላ ጊዜ ሲደብርሽ ነው የደብርሻል ነበር የደበትሽ የምታላቅብኝ? ስልኬ ካርድ አልነበረም። አቤት ውሸት! አንቺ ልጅ በቃ መዋሸትም አትችይም ወይ ደግሞ መዋሸት ማቆምም አትችይም አይደል? እንዴ የምሬን ነው። ካርድ አልነበረም። ጠዋት አይደል እንዴ ለእናቴ ልደውል ብለሽ ወራዊ ጥቅል ገዛሁልሽ። እሰይ በቃ እዚህ ቤት በቃ ውሸት ምናምን አይታመንም አይደል? እኔ መች አጠፋሁ? ልክ ነሽ። ለነገሩ እናንተ ሴቶች እኮ ምንም አታጠፉም። እና አሁን አራበህም? ምግብ እንብላ። እስካሁን አልበላሽም እንዴ? አረ ሰኒ መታ እኮ ከእሷ ጋር በላ። እሺ ነው አጉርሳሻለች? አረ አላጎረሰችኝም። በቃ ካልጎረስሽማ በስርዓት አልበላሽም ማለት ነው። እኔ አጎርስሻለሁ። እሺ እኔ እኮ ያንተ ልጅ ጉርሻ አታውሪብኝ ነው የሚመስለኝ። ይኸውልሽ መብላት አለብሽ ብያለሁ፣ መብላት አለብሽ። እኔ ይሄ ቁንጥር አይመቸኝም። ታውቂኛለሽ እንዴ እና ህፃን ልጅ የሚፈነክት ጉርሻ እያጎረስከኝ። የኔ ቃል አጋር ነው። አሁን ተነሽና ሙቂ፣ ከዛ አጎርስሻለሁ። እሺ አሙቄ ደግሞ አይምሩ የሆነ ነገር እንዳስደበረሽ ግልጽ ነው። ስለዚህ የሆነ ነገር ፈጥሬ አንቺን ማስደሰት አለብኝ። እናም ሊድ ላስጋት ሶፋው እንዳልክሽ ነገር ግን እሱ ይኸውልሽ ደብሮታል። ሂድና አባብላት ነው ያለኝ። አልደበረኝም ከእንቅልፌ ስለተነሳሁ ነው። ይኸውልሽ ምርዬ እኔ እኮ ባልሽ ነኝ አይደል? ስለዚህ መዋሸትሽን አቁሚ እሺ? እና ናኦሚ ምን ጠብቀህ ነበር? ምንም ቢሆን እኮ ፊልም ማድረግ አይቀርም ነበር። ግን እኮ ምርዬ ሁለታችንም አምነን ፈቅደን ተስማምተን ነው አይደል የገባንበት? አልዋሽም፣ ግን አንተና ቤተሰቦች መሀል መግባት አልፈልግም። ለቤተሰቦቼ የተለየ ፍቅርና ክብር ቢኖረኝም ግን ደግሞ የራሴ የምለው ህይወት መስርቼ መኖር አለብኝ። ግን እኮ ናኦሚ እነሱም ላንተ ብለው ነው እንዴ። ቢሆንም ይኸውልሽ ማንም ሰው እኮ በህይወትሽ ውስጥ መግባት የሚፈቅድለት ያህል ሊሚት አለ አይደል እንዴ? ያን እንዲያልፉብኝ አልፈልግም። ሲቀጥል ደግሞ የኔን ፍቅረኛ መምረጥ የምችለው እኔ ራሴ ነኝ። ምሩ በቃ በእናትሽ ማድረግ ባልቻልሻቸው ነገሮች እንድታዝኝ አልፈልግም። በጣም ነው እሺ ሞት ወደሽ እኔ እኮ ይኸውልሽ የልብ ትርታሽ ነኝ። አይሻልም ኩላሊቴ? አይ ኩላሊትሽ ማሞን አልፈልግም። ለምን? ይኸውልሽ ኩላሊት እኮ አንዱ ቢታመም በአንዱ መኖር ይቻላል። ልብ ግን አንድ ነው። ስለዚህ ልብ ይሻለኛል። እኔ እስኪ እንዳንተ ምን ነኝ? የግራ ጎኔ ነሽ። በቃ ያላንቺ ማንም ጎዶሎዬን አይሞላም። ያላንቺ ማንም ሙሉ ያደርገኝ። እሺ እሺ። አዎ እንደዚህ ትነሽ የሚያምርብሽ ኪራ በሰላም ነው የፈለክ? አዎ ሰኒ በሰላም ነው። ምንም ነገር ሳትደብቅ እንድነግርኝ ይፈልጋል። ምንድን ነው? አስጨነቀኝ። ጽናት ከኔ ምንድን ነው የደበቀችው? እኔ ምን አውቃለሁ? ሰኒ አትዋሽኝ። ቅድም ስታወሩ ሰምቻችኋለሁ። እሺ ምንድን ነው የሰማኸው? እሱን አላውቅም፣ ግን በቃ እኔም የማላውቀው ሁለታችሁ የምታውቁት የሆነ ነገር እንዳለ አውቃለሁ። ንገሪኝ። እንደዛ መስሎ ይሆናል እንጂ ምንም አልደበቀችም። ሰኒ እየለመንኩሽ ነው። አሁንም ምንም በማላውቀው ነገር ድጋሚ መቀጣት አልፈልግም። በቃ እውነቱን ንገሪኝ። እኔንም ተረዳኛ። በቃ የሴት ወሬ ነው ስናወራ የነበረው። አለቀ። እሺ ሁላችሁ መደበቅን ከመረጣችሁ እሺ። ኪራ ጽናትን ምንም እንዳትላት። ሚስጥር ጠባቂዎቹ እናንተ፣ ከዛ ደግሞ ምንም እንዳትላት የምትሉኝ እናንተ። ቆይ ግን ጭንቅላታችሁ ይሰራል? ሰኒ እሷ እኮ ምንም ብታደርግ ለእናንተ የሚጠቅማችሁ ነገር ነው። በቃ ዝም ብላችሁ ፍቅራችሁን ቀጥሉ እኮ። ፍቅር ማለት እኮ እኔ እስከማውቀው ድረስ በግልጽነት ላይ የሚገነባ ነው አይደል? እኮ በቃ ጽናት ምንም አልደበቀችም። እንደዛ መስሎ ነው። እሺ በቃ ለነገሩ ያፈቀረኝ ልብ የደበቀኝን እውነት አንቺ ትነግሪኛለሽ ብዬ ማሰቤ በራሱ ጅልነት። ኪራ ተረጋጋ። ኪራ ወይ ጉድ! አሁን ምንድን ነው የሚሻለው? እንዴት ነው እናቱ የካንሰር ታማሚ እንደሆነች የምንነግረው? አጥብቆ ጠያቂ እናቱን መርዶ ይረዳል አሉ። ሰኒ ግን በሰላም ላይ ጠሩ። ይኸውላችሁ አሁን በስነ ስርዓት ስሙ። ቅድም ኪራ አግኝቶኝ ነበር። ለምን? ይኸውልኝ ጽናት የሆነ የደበቅሽው ነገር እንዳለ ገብቶታል። እኔ ለዋሸው ሞከርኩኝ፣ ግን እርግጠኛ ሆኖ ሲጠይቀኝ ነበረው። እሱማ እኔንም ጠይቆኝ ነበረ። ይሄ ቀን እንደሚመጣ እኮ ነግሬሽ ነበር።
እንዴት ነው የምነግረው እንዴ? እኔም እኮ ጨነቀኝ። በዛ ላይ ጋሼ እንዳልነግረው ቃል አስገብተውኛል። አላቅም፣ ግን ኪራ አሁን ያለበትን ስሜት ምን እንደሆነ ታውቂያለሽ? እንደማታምኚው ነው የሚሰማው። በሚወዱት ሰው አለመታመን ደግሞ እጅግ ያማል። እንዴት ልንገረው? እኔም እኮ ተጨነቅኩኝ። እንዴ በእኔ ቦታ ብትሆኑ ትረዱኝ ነበር። አላቅም፣ ካልሆነ ግን ከዚህ በላይ ሲጎዳ ማየት ይከብዳል። ምን አማራጭ አለን? ወይ ካልሆነ እኮ ጋሼን ደውሎ ማናገር ነው። ምን ብዬ? በቃ አንቺና ኪራ ፍቅር መጀመራችሁ ንገሩት። ጋሼን ቢሆን እኮ እውነቱን ይረዳል። አዎ ጽናት፣ ንጋትና እውነት እያደረ መውጣቱና መጥራቱ አይቀርም። አንዳንዴ ግን ሁሉንም ነገር መጀመሪያ መስማት በጣም ያስጠላል። አንዳንዴ ባንሰማቸው የሚሻሉ ሚስጥሮች አሉ። ግን ደግሞ ለኪራ እናቱ ናት። እሱን መደበቁ ጥሩ አላደረጉም። አሁን መጨረሻ ላይ ሲሰማ ልቡ በጣም ይሰበራል። እንጃ፣ ግን አልዋሻችሁም፣ ኪራ ቅድም በጣም ተናዶ ነው የወጣው። እኔ ራሱ በጥሩ ሁኔታ አይደለም ያወራኝ። በእሱም አትፍረጁ። እያደረ አዲስ እውነት ይሰማል። እንዴት አይናደድ? ብቻ ምንም ይሁን፣ በአሁኑ ግን ፍቅሬን መበጥበጥ አልፈልግም። እንዴትም ብዬ እውነታውን እነግረዋለሁ። እሱ የተሻለ መሰለኝ። ኪራ ግን ሲሰማ ምን እንደሚል ይጀምራል። በእናትሽ ቤተሰቦቹ ለእሱ ጥሩ ነገር ያደረጉ መስሏቸው መጨረሻ ላይ ሲሰማ ግን ለእሱ ከባድ ነው የሚሆንበት። ደግሞ እኮ ከእናቱ ጋር በጣም ነው የሚዋደው። ውይ ያሳዘነኝ፣ ቅድም ራሱ እንዴት ተናዶ እንደነበር። ኪራ ስሜታዊ ነው። አንዳንዴ ነገሮችን በንዴት ተገፋፍቶ ተናዶ ያደርጋል። እንጃ ጽናቱን ይስጠው እንጂ ሌላ ምን ይባላል? ጽናትንማ ሰጥቶታል እኮ። እና ለምን ቤት ጎራ አትይም? ኧረ ተይ ልሂድ። ናሆሚ እንኳን ቢመጣ ቤት እንዳያጣኝ። በቃ እኔ ብቻ ነኝ አይደለ 24 ሰዓት አበለብል የሆንኩት? አንቺም እስክትያዥ እንጂ ጭራሽ ስልክ ሁሉ አታነሽ። እኔ ደግሞ ምን ወንጀል ሰርቼ ነው የሚያዘው? ያው ፍቅር ህጎችን የምታፈርሽበት ደስ የሚል ወንጀል ነው። ይሄ የጠበቃ ፍቅር አገላለጽ ነው። አያልቅብሽ? የእብዶች አለቃ መንገድ ላይ ቆመን ቀረን እኮ እንሂድ በቃ። ኧረ እኔ ቤቴ፣ አንቺ ደግሞ ባልሽ ፊታቸውን እንዳይጥሉብን። ሀሴት ምን ፈልጋ ነው ደውል? ሄሎ ሀሴት፣ እንዴት ነሽ? ደህና ነኝ። እኔ ትንሽ ቢዚ ሆኜ ነው የጠፋሁት። እሱማ በእርግጥ ያረግሽው ነገር እንዳለ ሆኖ ግን ስላልተመቸኝ ያልደወልኩት። አረ ታናሽ እህትሽ ልታገባ? በጣም ደስ ይላል። በቃ ከቻልኩ እመጣለሁ። ደህና ነኝ እኔ። ይልቅ አንቺ እንዴት ነሽ? ጭንቀቱ ለቀቀሽ? አዎ ደህና ነኝ አልኩሽ። በቃ ሴት እደውልልሻለሁ። ለማውራት አልተመቸኝም። ሀሴት ደግሞ በቃ ይቅር ብዬሻለሁ አልኩሽ እኮ። እሺ እደውላለሁ። ምን ነው? ለምን አቆምከው? አታወራትም ነበር? ኧረ ከዛ ሟች ከመሞቱ በፊት ስልክ እያወራ ነበር ልታስቢልኝ ነው? ምን የቀናው መስሎ ነው እንዴ? አንቺማ ለምን ትቀኛለሽ? ምን በወጣሽ እኮ። የእውነት እንደሱ ከምታይም ብትመችኝ ይሻለኛል። በቃ ተወኝ አሁን። እንዴ እያስፈራራሽኝ እኮ ነው። እንደውም በቃ እኔ እረፍት ላድርግ፣ ደክሞኛል። እንዴ ቆይ ለምንድን ነው እንደዚህ የቀናሽው? እና ምን ፈልጋ ነው በዚህ ሰዓት የምትደውለው? እኔን ነው መቼስ። በእኔ ስልክ ሌላ ሰው አትፈልጊም ነው? እሺ በጣም ጥሩ። ጽናት የሆነ ታውቂ ነው እንዴ? በቃ ሰርግ ልጠራኝ ነው የደወለችው። ለምን እንደሆነ አላውቅም። ተወኝ በቃ ኪራ፣ ልረፍበት። እሺ በቃ ይቅርታ አልኩሽ። ተወኝ ኪራ። የኔ ፍቅር ስወድሽ ዝም ብልሽ። እሺ በቃ እንታረቅ። እና ነው ማን እንደዛ አስቤያለሁ። አስበዋል ግን እንዴት ደስ እንደሚላቸው። ቀላል ግን እዚህ እቅዳችን ላይ ሰኒ ማካተት ይኖርብናል። እሱማ ግን ይኸውልህ በምንም ተአምር ቀለበት እንደምናደርግላቸው ማወቅ የለባቸው። እንኳንና ቀለበት ማለት ነው እንደምንጋብዛቸው ራሱ ማወቅ የለባቸው። አረ ጭራሽ መጠርጠርም የለባቸው። አስበዋል ግን
አንተ የምታፈቅራት ልጅ እኔም የማፈቅራት ልጅ በተመሳሳይ ቀን ቀለበት ስናደርግላቸው ምንድን ነው እላችሁ? ቀኑ አልደርስ ብሎኝ ነው። አንተ የሚደረግልህ እኮ ነው ተስፋ ቀለበቱ። ምን እኛ እንገዛዋለን፣ ምን እነሱ እናደርግላቸዋለን እንጂ ራሳችን። እሱስ እኛ ቀለበት እንሰጣቸዋለን፣ እነሱ ደግሞ በምላሹ ልጅ፣ ክብር፣ ብርታት ይሰጡ። እኔ ግን የምሬን ነው የምልህ፣ ይህ ቀን ይመጣል ብለህ አስበህ ታውቃለህ? ኧረ በጭራሽ። ለነገሩ ህይወታችን ላይ የሚፈጠረውን ነገር ቀድመን ብናውቅ ያው በጣም ይደብር ነበር። ምክንያቱም ምንም ያጓጓ ነገር አይኖርም ነበር። እሱስ ልክ ነህ። እንኳን ህይወት ፊልም ላይ እንኳን ከአሁን አሁን ምን ይፈጠራል እያልን አይደል ጓግተን የምናየው አንዳንድ አማርኛ ፊልሞች ላይ እዛ። ኧረ እባክህ ሰውዬ እንደዚህ ብለህ በጅምላ የሚሰሩት ናቸው። ስቀልድ ነው። አሁን እሱን ተውና መናት የሰው ጉዳይ ስንፈታ ብተኛም ጉዳይ ረሳ። ምን ላይ ነበር የቆሙ? ቀለበት መረጣው ላይ ነው። ስለዚህ ምን እያደረግህ ነው? ሙሉ የኔ ኩዝም ውስጥ በጣም ነው ሰው እያየን እኮ ነው። እንደውም ይኸውላችሁ ጆሮ ያለው ይስማ። ምሩ የኔ ብቻ ነች። ምን እየሆንክ ነው እንዴ? እና አንቺ አላወራም አላልሽም እንዴ? በቃ ከሰው ጋር አወራለሁ። ባሰብ ማለት ነው። ምኑ እብደት ነው። ለየልህ እኮ ቢገባሽ ነፃነት የሚሰጥሽና የምትወጁ ሰው ጋር ስትሆኝ ነው እንደዚህ ብድ የምትይው። ይሆናል አይደለ? በቃ ነፃነት ይሰጥሻል። ምን አባቴ ላድርገኝ ያውቀውበት። ምንም በቃ ያንቺ ብቻ አድርጊ። እንዴ እስካሁን አልሆንክም እንዴ? አሃማ ቆየሁ እኮ። እሺ መሀል አደባባይ ላይ እንደ ሀውልት የቆም ነው እንሂድ። አዎ ይኸውልሽ ትንሽ ከቆዩ መሰረተ ድንጋይ ጥለው ነው መርቁ የሚሉን። እሺ በቃ ሁሌም ሳቂልኝ። እሺ ያንቺ ጥርስ ለሰከንድም ተዘግተው ማየት አልፈልግም። አንተ ያለ መቼም አይዘጋም። አቤት እቺ ክፍል ስንት ነገር አሳለፍኩባት። በብዙም የታጀቡ ሚስጥሮቼን ለብቻዋ ለማንም ሳትናገር ያዘችልኝ። እኔ ግን ወረተኛ ነኝ። ሌላ ሳገኘው ተውኳት። እንዴት ለጋሽ ልደውልለት እንጂ። ሄሎ ጋሺ እንዴት ኖት? አዎ ጋሺ እዚህ ሁሉም ነገር ሰላም ነው። ምን አሉኝ ጋሺ? አዎ ኪራም ደህና ነው። እኔ የምሎት ጋሺ አንድ ነገር ልጠይቆት ነበር። እንትን ለኪራ እኮ ስለ እትዬ ልነግረው ብዬ አረ እንደዛ እኮ ማለት አይደለም ጋሺ። እኔም እኮ ቢጨንቀኝ ነው። እንደዛ አይደለም እኮ ጋሺ። እኔ ቃሌን መብላት ፈልጌ አይደለም፣ ግን ለኪራ እውነቱን መናገር አለብኝ። ምንድን ነው የምትነግሪኝ? ምንም ምታል እንዴ? ከኔ ለመደበቅ ነው እዚህ ገብተሽ የምታወሪው? አረ አይደለም፣ እዚህ መሆን ፈልጌ ነው። ቆይ ህፃን ልጅ መስልሻለሁ እንዴ? እንደዚህ በሚስጥር ስትሾካሾኪ ሳገኘሽ እኮ የመጀመሪያ አይደል? እንደዛ እኮ አይደለም፣ ድንገት ስለምትመጣ እያስደነገጥከኝ ነው። በቃሽ ጽናት፣ ድብብቆሽ መጫወቱን ብናቆም ይሻላል። ምንድን ነው? የምን ድብብቆሽ? ይልቅ ምሳል አቅርብልህ። እርቦሃል? ጽናት እየጠየኩሽ ነው።
ምንም የለም አልኩ እኮ ኪራ። ቆይ ምን ቢሆኑ ድጋሚ ከኔ የምትደብቂው? እስኪ ንገሪ። ያን ያክል እኮ መናገሩ አስፈላጊ አይደለም ብዬ ነው። ፍቅረኛሞች መሀል እኮ ግልጽነት መኖር አለበት አይደል እንዴ? እሱማ ግን ወይስ አሁንም ሌላ ሚስት እያጨሽልኝ ነው? እንዴ ምንድን ነው እያልክ ያለው? እንዴት እንደዛ አደርጋለሁ? አላውቅም። ምናልባት ያኛው ስላልተሳካልሽ ድጋሚ እያደረግሽ እንደሆን ብዬ ነው። ኪራ ኪራ እኔ የምለው ቆይ ለምንድን ነው ስልክ የማታነሳው? ምን ማለት ነው ስላልፈለግኩ? ኪራ ቆይ ስላንተ የሚያስብ ሰው ያለ አይመስልም ማለት ነው? ለምንድን ነው የምታስቡት? ለማታምኑትና ሚስጥራችሁን ለማታካፍሉት ሰው ለምንድን ነው የምታስቡት? ኪራ ጽናት እኮ በቃ ነው ስለሷ ምንም ልትታወራኝ። ቆይ ምንድን ነው ድጋሚ ተጋጭታችሁ ነው እንዴ? በፍቅር 1 ሳምንት ሞላን። ኤክስፓየርድ ማድረግ ነው። ቆይ እሱ ደግሞ ምን ማለት ነው? ናሆማ የማያድሩበት ቤት ማምሸት ትርፉ በጅብ መበላት ነው ትለኝ ነበር። እና ታዲያ እሱን ከዚህ ጋር ምን ያገናኘዋል? እስኪ አንድ ነገር ልጠይቅ። ምሮ አንተን ወድሃለሁ እያለች ከአንተ የደበቀችው ትልቅ ሚስጥር ቢኖር ምንድን ነው የሚሰማው? ምናልባት 100% አታምነኝም ማለት ነው። በቃ አየህ፣ እኔም እየተሰማኝ ያለው ይሄ አለመታመን በጣም ከባድ ስሜት ነው። እሺ ኪራ፣ ወይ ለምን በግልጽ አትጠይቃትም? በግልጽ ከአንዴ ስንት የጠየቅኳት እኮ። እሷ ግን ሌላ መላ እየደረደረች ልትሸነግለኝ ነው የምትሞክረው። እሺ ወይኔ ለውራት በፍጹም በቃ ፍቅር በልመና የሚሆን ነገር አይደለም። ከነገረችኝ ነገረችኝ፣ ካልነገረችኝ ደግሞ ድጋሚ አልጠይቃት። እንዴ ምን ማለት ነው? እንደዚህ ተደባብቃችሁ እኮ እስኬት ነው የምትዘልቁት? ንገረኝ። አላቅም። እንደዚህ እያደረገችኝ እንኳን እሷን ማፍቀሬ ማቆም አልቻልኩም። ነገ ተነስታ ደግሞ የሆነ ነገር ብላ ጥላኝ እንዳትሄድ ነው ስጋቴ። ራሴን እሷን ከማፍቀር ማስቆም አልቻልኩም። እሱ ይከብዳል አውቃለሁ። ናሆማ እኔ ጽን ከምታስበው በላይ አፈቅራታለሁ። ግን በቃ ነገ ጥላኝ እንዳትሄድ በጣም እየሰጋሁ ነው። እሺ በቃ አሁን ተረጋጋና ወደ ቤት ግቡ። እሷም ተጨንቃለች፣ እኔ አናግራታለሁ። ታውቃለህ አሁን እንኳን እንደዚህ ተናድጄ የቤት ስገባ እኮ ምንም አልላት። አይኗን ሳይ ሁሉንም ነገር ነው የምረሳው እኮ። በቃ ግባ፣ እሷንም አታስጨንቃታ ኪራ። እሺ እሺ። አሁን የተጠቀምከው ነገር አለ? አረ የለም። እንዴ አንተ ምንድነው የፓርክ መሰለህ እንዴ? ምንም ነገር ሳታዝ እንደዚህ የምትዘፈዘፈው? ኦኬ ለዛ ነው ስገባ አስተናጋጁ እንደዛ የገላመጠኛ። ባክቷቸው። ይኸውልህ በእርግጠኝነት ቀጣይ ስንመጣ እዚህ ጋር ተለጥፎ ነው የምታገኘው። ምን የሚል ሳያዙ መቀመጥ የተከለከለ ነው የሚል ይለጠፍላል፣ በአንተ ምክንያት ማለት ነው። ጥርሴስ ልማዱ ነው። ወዴና ታስቀዋለች ማየ። አገኘው? አዎ አግኝቼዋለሁ። ቤት አስገብቼው ነው የመጣሁት። ምን ሆኖ ነው እንዴ? ምሩ አንቺ ልጠይቅሽ እንጂ። ማንን? እኔን? ይኸውልሽ ምንም ነገር ሳትደብቂ ሁሉንም ነገር ንገር። አልገባኝም። ምሩ አታድርቂ። ቆይ ጽናት ምንድን ነው የደበቀችው? ለምንድን ነው የማትነግሪኝ? እኔ ምን አውቃለሁ። በቃ ደክሞኛል፣ እንተኛ። ምሩ ይኸውልሽ ከዚህ ጥያቄ መሸሽሽን አቁሚ እሺ? ምንድን ነው የምትለኝ ናሆሜ? ምሩ እባክሽ ኪራ ከዚህ በላይ ሲጎዳ ማየት አልፈልግም። በቃ የምታውቂውን ሁሉ ንገሪኝ። እሺ ጠዋት እናውራ። ኪራ ለእኔ ምን ማለት እንደሆነ ታውቂያለሽ አይደለ? በቃ እንደዚህ እየሆነ እያየሁት ዝም ማለት አልችልም። በቃ ንገሪኝ ያልኩሽ ነው ምሩ፣ ንገሪኝ። ጽናት አስምላኛለች። የእሷ አብስትራክት አያልቅምና ልጁ እንደዚህ መጎዳት አለበት እንዴ? ጽናትን እኮ ይኸውልሽ ሁሌ ልክ ነሽ እናት በጣም ነው ያበዛችሁ። ኪራ አጥፍቷል ማለት እኮ እሷ ልክ ነሽ ማለት አይደለም። አረ ናሆሜ በማታውቀው ነገር አትፍረድ። እና ነገሩን ስናገር ደግሞ አትፍረዱብን እንዴ? ቆይ ምሩ እስኪ አንድ ነገር ንገሪኝ። ኪራ አያሳዝንሽም? ስለምናዝንለት እኮ ነው የማንነግረው። ልጁ እንደ ጅል ሰክሮ ካፌቴሪያስ ላይ ቁጭ ብሎ ብርድ መጠጣቱ አያሳዝናችሁ? መቼስ ከእናቱ መታመም ይሄ የተሻለ ነው። እቴቴ ምን ሆነች? እቴቴ የካንሰር ታማሚ ነች። ይህን በፍጹም አላምንም። ጽናትም ኪራና ሴት ልታጋባቸው የነበረው የቴቴን ህልም እውን ለማድረግ ነበር። እሷም አሁን ባለበት ሁኔታ አላገባም ብትልም ግን የእህል ውሃ ነገር ሆነና አልተለያዩ። ቆይ ማን የነገራችሁ? ጋሻ ነው ለጽናት የነገራት። እስኪ በእሷ ቦታ ሆነ አስበው፣ ምን ታረግ ነበር? ተነግረው ነበር? አየህ እንደዚህ የፈረዳችሁባት ጽናት ይህንን ሁሉ ጉድ ነበር ይዛ የነበረችው። እስኪ አንዳንዴ እንኳን በሰው ላይ ለመፍረድ አንቸኩል።
ከማንም በላይ ጽናት ናት እሺ ለኪራ የምታስብለት።